ለጓደኛሞች ወደ አንድ ሀገር ለመሄድ ተነስተው በጉዟቸው መሃል በእግራቸው ነው ብዙውን ጉዞ የሚሄዱት ሙሉ ጉዞ በትክክል ስለማያውቁት ወደ አንድ በረሃ አካባቢ ይደርሳሉና በረሃው በጣም አሸዋ ያለው ሙቀቱ ከፍተኛ የሆነ ሰው የሌለበት ነውና ይሄዱ ይያለ ከጉዞም ከሙቀቱም ከውሃ አለመኖሩም የተነሳ እየተነጫነጩ መጨረሻ ላይ በሆነ ባልሆነ መከራከር መጣላት ይጀምራሉ። ያው እንግዲህ ሰው ሲደክመውና ውስጡ ሲጎዳ በስጭት በቀላሉ ሊያድርበት እንደሚችል ታውቃላችሁ። መጨረሻ አንደኛው በጣም ተናዶ ጓደኛውን በኃይለኛ ጥፊ መታውና አንገዳግሎ ይወድቃል። ከዛ በወደቀበት እዛው አሸዋው ላይ ዛሬ በምድረ በዳ ውስጥ ስንጓዝ ጓደኛዬ በመካከላችን በነበረው አለመግባባት ተበሳጭቶ በጥፊ መቶ አንገዳግጄ ወደቅ ብሎ ይጽፋል። ከዛኛው ዝም ብሎ ይሄዳል። ዞር ብሎ አንብቦ ማለት ነው የጻፈውን። ከዛ ተነስቶ ይከተለዋል። እየሄዱ እያለ ያው ሌላም ሰው ስለሌለ ማውራት ስለነበረባቸው ትንሽ እያወሩ በመካከላቸው የነበረው ኩርፊያ ያው ከጊዜ ብዛት እየቀነሰ በኋላ አንድ በጣም ትንሽ አረንጓዴ አካባቢ ሲያ ወደዛው ይሄዳሉ። ያው አረንጓዴ ነገር በምድረ በዳ ካለ ውሃ አለ ማለት ነው። እዛ ውሃ አግኝተው ይጠጡና ትንሽ አረፍ ብለው ለማግኘት ይፈልጉና ያ በጥፊ የተመታው ልጅ ዘሎ ይገባል ውሃ ውስጥ እና እየዋኘ እያለ ትንሽ ገባ እንዳለ ለካ ከታች ጭቃ ነበረውና ቦታው ጭቃው አስምጦት መንቀሳቀስ ያቅተዋል እና እየሰመጠ ሲያይ ያ በፊት በጥፊ የመታው ዘሎ ይገባና የራሱንም ህይወት አደጋ ላይ ጥሎ ጎትቶ እንደምንም ያወጣውና ብዙ ስለደከማቸው ተዘርረው ይተኛሉ። ከዛ ያ በጥፊ የተመታው በኋላ ደግሞ ሰጥሞ ጓደኛ ያወጣው ሹል ድንጋይ ያነሳና እዛው ሌላ ድንጋይ ላይ ዛሬ ከብዙ ድካም በኋላ ውሃ ወዳለበት ስፍራ መተን ከጥጣን በኋላ የሚዋኝበት ውሃ መስሎኝ ገብቼ ለመዋኘት ስሞክር ሰጥሜ ህይወቴ ሊጠፋ ሲል ጓደኛዬ ዘሎ ገብቶ የራሱን ህይወት አደጋ ላይ ጥሎ ህይወቴን አዳነ የሚለውን ባጭሩ ሲጽፍ ያየዋል። ከዛ ተነስቶ ቁጭልና ባለፈው በጥፊ መታው ቀን ጓደኛዬ በጥፊ መታኝ ብለህ አሸዋ ላይ ጻፍክ፣ ዛሬ ደግሞ ከጭቃው ሳወጣ ጓደኛዬ ህይወቴን አዳነ ብለህ በድንጋይ ላይ ጻፍክ፣ ለምንድን ነው ሲለው ሁልጊዜ በጓደኞች መካከል ሁለቱም ነገሮች የሚሆኑ ናቸው። ነገር ግን ውጤቱን የሚወስነው የትኛውን አሸዋ ላይ የትኛውን ድንጋይ ላይ እንደምንጽፍ ነው። መልካም ሲደረግልን እንዳንረሳው በቀላሉ ድንጋይ ላይ መጻፍ ከቻልን ደግሞ መካከላችን ክፉ ነገር ሲሆን ቶሎ ይቅር ለማለትና ለመርሳት በአሸዋ ላይ ከጻፍን ጓደኝነቱ ይቀጥላል። አለበለዚያ ግን በጓደኝነታችን ላይ ጥላ ያጠላል። ለዚህ ነው ብሎ ይመልስለታል ማለት ነው።